የኢትዮጵያ ዳይታሪ ጋይድላይን ቁልፍ መልእክት 2። ይህ ቪዲዮ ተከታታይ ስለሆነ አዲስ የሆናችሁ ፎሎ አድርጉ። አዲስ ያልሆናችሁ ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ቪዲዮውን ለመከታተል እንዲያመቻችሁ ቪዲዮውን ሴቭ እያደረጋችሁ የኢትዮጵያ ዳይታሪ ጋይድላይን ቁልፍ መልእክት 2 የሚለው በየቀኑ ከምንመገባቸው ምግቦች መካከል ከ80 እስከ 120 ግራም ከጥራጥሬ የምግብ ምድቦች እንድናካትት ይመክረናል። ይህ ማለት በቀን ቢያንስ ከ1 እስከ 2 መካከለኛ ጭልፋ ወፈር ያለ ሽሮ ወይም ደግሞ ለዚህ አቻ የሚሆኑ የተቀቀለ ወይም የበቀለ ወይም ደግሞ የተቆላ የጥራጥሬ የምግብ ምድቦች ውስጥ እንድናካትት ይመክረናል። በዚህ የምግብ ምድብ ውስጥ የሚመደቡት እንደ ባቄላ፣ አተር፣ ቦለቄ፣ ሽምብራ፣ ምስር የመሳሰሉትና ሌሎች የነዚህ አቻና የነዚህ ግሩፕ ምድቦች ሲሆኑ እነዚህ የጥራጥሬ ምድቦች በውስጣቸው ከፍተኛ የሆነ ገንቢ ንጥረ ምግብ አላቸው። ይህም ደግሞ ለሰውነታችን ጤናማ እድገት በጣም አስፈላጊ ነው። እንዲሁም ደግሞ እነዚህን ጥራጥሬዎች በመመገባችን ጤናማ ላልሆነ ከፍተኛ ውፍረት የመጋለጥ እድላችን እንዲሁም ደግሞ ለልብና ለደም ስር በሽታዎች የመጋለጥ እድላችን ለሁለተኛው አይነት የስኳር በሽታ የመጋለጥ እድላችንም እንደሚቀንስ የኢትዮጵያ ዳይታሪ ጋይድላይን ያስረዳል። ታዲያ በምናዘጋጅበት ጊዜ በውሃ ውስጥ ለተወሰነ ጊዜ መንቀር እንዲሁም ማቀል ወይም ደግሞ መቀቀል በውስጣቸው ያለውን አንቲዳይጀስታንት ወይም ደግሞ ሰውነታችን በቀላሉ ንጥረ ምግቦችን አብዞርብ እንዳያደርግ የሚከላከለውን ንጥረ ምግብ እንዲያስወጣ ስለሚያደርግና ውስጣቸው ከምግቡ የምናገኘው ንጥረ ምግብ ወደ ሰውነታችን በቀጥታ አብዞርብ እንዲደረግ ወይም ደግሞ እንዲመጠጥ ይረዳናል።